አንዲት ሀገር አለች። በአንድ በኩል የሺዎች ዓመታት ባህልና ታሪክ ታስቀምጣለች። በሌላ በኩል ግን ከዓለም በጣም ዘመናዊ ከተሞች፣ ሮቦቶች፣ ፈጣን ባቡሮችና ከፍተኛ ቴክኖሎጂ አላት። ይህች ሀገር ጃፓን ናት። ግን ጥያቄው ይህ ነው፣ ጃፓን እንዴት ከሳሙራይና ከጥንታዊ ባህሏ ተነስታ የዓለም የቴክኖሎጂ ኃያል ሀገር ሆነች? ይህን ለማወቅ ጃፓንን ታሪክ፣ ባህል፣ ጦርነት፣ ኢኮኖሚና ቴክኖሎጂ በአንድ ጉዞ እንመለከታለን። ጃፓንን እንደ ሀገር የተመሰረተችበት አንድ ትክክለኛ ዓመት መስጠት አስቸጋሪ ነው። ምክንያቱም ጃፓን በአንድ ቀን የተመሰረተች ሳይሆን በብዙ ዘመናት የተገነባች ሀገር ናት። ከ3ኛ እስከ 7ኛ ክፍለ ዘመን ዓመተ ምህረት የጃፓን የመጀመሪያ የተደራጀ መንግስታዊ ስርዓት በቀስታ ተገነባ። በ710 ዓመተ ምህረት ናራ ዋና ከተማ ሆነች። የተደራጀ የጃፓን መንግስት በግልጽ ምልከታ ታየ። በ1868 ዓመተ ምህረት ሜጂ ሬስቶሬሽን ተካሄደ። ዘመናዊቷ ጃፓን እንደ ዘመናዊ ሀገር መንግስት መገንባት ጀመረች። 1947 ዓመተ ምህረት የአሁኗ የጃፓን ህገ መንግስት ተግባራዊ ሆነ። ጃፓን እንደ ጥንታዊ ሀገር ከ1000 ዓመታት በላይ ታሪክ አላት። እንደ ዘመናዊ ሀገር ግን በ1868 ከሜጂ ሪስትራክሽን በኋላ በፍጥነት ተገነባች። የጥንቷ ጃፓን ታሪክ በጣም ጥንታዊ ነው። ከቀደሙት የጆሞና ዮያ ማህበረሰቦች በኋላ በ3ኛው ክፍለ ዘመን የያማቶ ፖለቲካዊ ኃይል መጠናከር ጀመረ። በኋላም የንጉሳዊ ቤተሰብ ስርወ መንግስት በጃፓን ፖለቲካ ውስጥ ቋሚ ሚና ያዘ። ከቻይና እና ኮሪያ የመጡ የጽሑፉ የቡዲዝምና የመንግስት አስተዳደር ተጽዕኖዎች ጃፓንን ቀስ በቀስ ለወጧል። በ8ኛው ክፍለ ዘመን ናራና በኋላ ኪዮቶ የፖለቲካ ማዕከላት ሆኑ። ከ12ኛው ክፍለ ዘመን ጀምሮ የሳሙራይ ተዋጊዎችና የጦር መሪዎች ፖለቲካዊ ኃይል እያገኙ መጡ። ሾጎን የተባለው የጦር መሪ በተግባር ሀገሪቱን ይመራ ነበር። ንጉሠ ነገሥቱ ግን በኪዮቶ እንደ ባህላዊና ምሳሌያዊ መሪ ቀጠለ። ይህ የሾጎን ስርዓት ለብዙ መቶ ዓመታት ቀጠለ። በ1600 ከሲንጋሃር ጦርነት በኋላ ቶኳጆ ሌስ ኃይሉን አጠናከረ። በ1606 ሸዋን ሆነ። የቶኳጆ ስርዓት ከ1603 እስከ 1868 ድረስ ቆየ። ይህ ዘመን በአንጻራዊ ሰላም፣ በጠንካራ ማህበራዊ ስርዓትና በቁጥጥር ይታወቃል። ከውጭ ዓለም ጋር ግንኙነት ቶኮጃው መንግስት የውጭ ግንኙነትን በጥብቅ ተቆጣጠረ። ጃፓን ሙሉ በሙሉ ከዓለም ተዘግታ ነበር ማለት ግን ትክክል አይደለም።